ይወር የጾም ወር ነው። ጾሙን ደግሞ በአግባቡ ስንጾም አላህ ለጾመኞች ያዘጋጀው በር አለ ለብቻ ረያን ይባላል። ኢነ ፊል ጀና ባበን በጀነት ውስጥ አንድ በር አለ። ይቃሉ ለሁ ረያን ረያን የሚባል ባብ ነው። የድኹሉ ሚንሁ ሳኢሙነ የውም አልቂያማ ሳኢሙን ጾመኞች የሚገቡባት የቂያማ ቀን ላ የድኹሉ ሚንሁ አሐዱን ገይሩሁም ከነሱ ውጭ ማንም አይገባም። ይቃሉ ይባላሉ አይነ ሳኢሙን የታሉ ጾመኞች? ፈየቁሙን ይቆማሉ። ላ የድኹሉ ሚንሁ አሐዱን ገይሩሁም ከነሱ ውጭ ሌላ ማንም አይገባም። ፈኢዛ ደኸሉ እነሱ የገቡ ጊዜ ኡግሊቀ ፈለም የድኹል ሚንሁ አሐዱን በሩ ይዘጋል፣ ከነሱ ውጭ ማንም አይገባም። ጾመኛ ነህ ምንዳ ከፍ ያለ ነው። ሰው ምግቡ ባዶ ሲሆን የአፉ ጠረን ይቀየራል አይደል? ሰው ዘንድ የተጠላ ነው አይደል? አራህማን ዘንድ ግን እጅግ የተወደደ ነው። የአላህ መልእክተኛ ምን አሉ? ኩሉ አመል ብኒ አደም ቃል አላህ እንዲህ አላሉ። ሐዲስ አልቁርስ ነው። ኩሉ አመል ብኒ አደም የአደም ልጅ ስራው በአጠቃላይ ለሁ ለሱ ነው። ኢለ ሲያም ጾም ሲቀር ፈኢነሁ ሊ ጾም የኔ ነው። ወአና አጅዚ ቢሂ እኔ ነኝ ምንዳምሰጠው። ወሲያሙ ጁነቱን ጾም ጋሻ ነው። ወኢዛ ካነ የውሙ ሰውሚ አሐዲኩም አንዳችሁ ጾመኛ በሆነ ጊዜ ፈላ የርፉት ረፈስ ስሜት ቀስቃሽ ንግር አይናገር። ወላ የስኸብ አይጩህ። ፈኢን ሳበው አሐዱን አንድ ሰው ግን ከተሰከስ ቢሰልው አውቃተል ወይ ሊደባደቡ ሊጋደሉ ቢመጣ ፈልየቁል ይበለው ኢኒ ምሩኡን ሷኢሙን እኔ ጾመኛ ሰው ነኝ ይበል። ለምን ሰብሩን የምትማርበት። ወለዚ ነፍሱ ሙሐመድን ቢየዲህ የሙሐመድ ነፍስ በእጁ ባለው ጌታ ይሁንብኝ። ለኹሉፉ ፈሚ ሳኢሚ የጾመኛ የአፍጠረን አጥየቡ ዒንደላህ አላህ ዘንድ እጅግ የተወደደ ነው። ሚን ሪሒል ሚስኪ ከሚስክ ሽቶ የበለጠ አላህ ዘንድ የተወደደ ነው። ሊሳኢሚ ለጾመኛ ፈራሐታኒ ሁለት ደስታዎች አሉት። የፍረሁሁማ የሚደሰትባቸው። ኢዛ አፍጠረ የመጀመሪያ ቀን ልክ ጾሙ ሲያፈጠር ፈሪሓ ይደሰታል። አንጀቱ ሲርስ ተምር ሲያገኝ ውሃ ሲጠጣ ሁሉም ይደሰታል አይደል? አዎ። ወኢዛ ለቂየ ረበሁ ነገ ደግሞ ጌታውን የተገናኘ ጊዜ ደግሞ ፈሪሃ ቢሰውሚሂ በጾሙ ይደሰታል። ይህ ጾም ዝም ብለን መጾም የለብንም። ጾም ሁለት አይነት አለ አሉ። አንደኛው ትልቅና ትንሽ የሚባል አለ። ትንሹ ጾም እኛ ትልቅ ብለን የምናስበው ነው። ትንሹ ጾም ማን ነው? ጾሙ ሱግራ የሚባለው ከምግብ ከመጠጥ ከግብረ ሰዶምነት መቆጠብ ትንሹ ጾም ነው። ጾሙ ኩብራ አለ፣ ትልቁ ጾም አለ። ከምን ከአይንን ማጾም፣ ጆሮህን ማጾም፣ ምላስን ማጾም፣ የሰውነት አካልን ማጾም፣ አንደበት ክፉ እንዳይናገር ማጾም ትልቁ ጾም ነው። ለዚህም አሉ የአላህ መልእክተኛ መን ለም የድዕ ቀውለ ዙር የውሸት ንግር መናገር ወልዓመለ ቢሂ በሱ መስራት ያላቆመ ፈለይሰ ሊላሂ ሐጀቱን ፊ አን የድዕ ጠዓመሁ ወሸራበሁ ምግብ መጠጡን ማቆም ለአላህ ጉዳይ አይደለም። ጾም ሶስት አይነት ጾም አለ። አሶም ሰላሳ ጾም ሩህ የሩህ ጾም አለ። ሩሃችን መጾም አለባት። ወሁወ ክስሩል አምድ የምኞትን መቀነስ መገደብ ነው። ወጾሙል አቅል መጾም አለበት። ወሁወ ሙኻለፈቱል ሀዋ ስሜት ተቃራኒ መሆን ነው። ወጾሙ ጀዋሪህ የአካል ጾም አለ። ወሁወ ኢምሳኩ አን ጣዓም ወሸራብ ወልጅማዕ ከግንኙነት ምግብ ከመብላት ከመጠጣት ማቆም ነው። ጃብር የተናገሩት ተናገር ይስጋው አብዱላህ ብን ጃቢር ይላሉ ኢዛ ሱምተ በደንብ ያዙ። ኢዛ ሱምተ የጾምክ እንደሆነ ፈልየሱም ሰብዑከ መስሚያ ይጹም ጆሮ መጾም አለበት። ወበሰሩከ አይንህም ይጹም። ወሊሳኑከ ምላስህም ይጹም። አኒል ከዚብ ወልመዓሲም ከውሸትና ከወንጀል ይጹሙ። ወዳዕ አዘል ኻዲም ኻዲሞች አዛ ከማድረግ ተቆጠብ። ወልየኩን ዐለይከ ወቃሩን ወሰኪና አንተ ዘንድ መረጋጋት ሊኖር ይገባል። የውመ ሲያሚከ የጾም ቀን ወላ ተጅዐል እንዳታደርግ የውመ ፊጥሪከ ወየውመ ሲያሚከ ሰዋአን የጾም ቀንና ከጾም ውጭ ያለን ቀን እኩል እንዳታደርግ። ስለዚህ ረመዳን የቁርአን ወር ነው። ተራዊህ ሲሰገድ የአላህ ደብዳቤ የሚሰማበት ነው። አደራ ወላጆች ተራዊህ ስትመጡ ልጆቻችሁን ስታመጡ በተለይ ሴቶችን እህቶች እናቶች አጠገባቸው አቁሙ። ረመዳን ኸይር የሚሰራበት እንጂ ተራዊህ ሊሰገድ ተመቶ በጓሮ በር ተወጥቶ የሚዞሩበት ካፌ ለካፌ ጁስ በጁስ ጁስ ቤቶች የሚጎበኙበት ወር አይደለም። ለሰላት ተብሎ ተመቶ አንዳንዱ ሰው ቀኑ ላይ ሐራም ነው ማሻአላህ ይቆቆባል። ልክ ካፈጠረ በኋላ ሐላል ይመስላል። ረመዳን ወር ላይ ያለው በረመዳንም ከረመዳን ውጭ ሐራም ነገር ሐራም ነው። ረመዳን ላይ ግን ከባድ ነው። ገርል ፍሬንድ ቦይ ፍሬንድ አብዛኞቹ ከኢፍጣር ሰዓት በኋላ የሚገናኙበት በየካፌው በየምኑ እንዴት ረመዳን ወር ላይ ተራ እየተሰገደ የአላህ ደብዳቤ እየተነበበ ያን ለቀን እንሄዳለን። ከዚህ እንቆጠብ እላለሁ። ፈተቁላህ ዒባደላህ
فيما تعتقدون وما تقولون وتفعلون، واتقوا يوما ترجعون فيه إلى الله ثم توفى كل نفس ما كسبت وهم لا يظلمون. هذا وصلوا وسلموا على إمام المرسلين وقائد الغر المهجلين، فقد أمركم الله تعالى بالصلاة والسلام عليه في محكم كتابه، حيث قال عز قائلا عليما: إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد. اللهم بارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد. وارض اللهم عن الخلفائه الراشدين وعن أزواجه أمهات المؤمنين وعن صائر الصحابة أجمعين وعن المؤمنين والمؤمنات إلى يوم الدين، وأنا معهم برحمتك يا أرحم الراحمين. اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصرنا ولا تنصر علينا، اللهم انصرنا ولا تنصر علينا. اللهم انصر إخواننا في فلسطين، اللهم انصر إخواننا في فلسطين، اللهم انصر إخواننا في فلسطين يا رب العالمين يا ذا الجلال والإكرام. اللهم بلغنا شهر رمضان برضوانك ورزق من نيرانك، اللهم بلغنا شهر رمضان برضوانك ورزق من نيرانك، اللهم بلغنا شهر رمضان برضوانك ورزق من نيرانك. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. عباد الله، إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. فاذكروا الله العظيم جليل يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون.